ይህን የሰው ረቂቅ ለምን ተወደደ ብለህ እስኪ ጠይቅ። ይህን አንደኛ ከሌላው ምን ለየው ብለህ ጠይቀኛ። ልንገርህ ስማኛ የዓይናችን ብሌን ነው እንዲህ ማለት ለኛ። የዜማ የቅኔ እውቀቱ የረቀቀ ገና በጠዋቱ በድምፁ የታወቀ በተባብሩ ይቅርታ ያስተማረ አቦጊዳ ያለ ፍቅር ያስቆጠረ እሱ ነበረ። ቆይቶ መጣና በ97 የሕዝብም ጥያቄ በሙዚቃ ሱበት በዜጎች ልብ ያለል የቁጣን ጉርጉሮ ፊት ለፊት ያወጣ ካገዛዝ ተጋትሮ ነበር ቴዲ አፍሮ። ምንም ያልጎደለው የሞላለት ሳለ የትም ሀገሩ አርጎ መኖርን የቻለ እርሱ በመሃል ሆኖ መኖር የመረጠ የመጣብ ገበር በብር የቆረጠ ነው ያሱ የሰጠ መሆር እንጂ ሲሰጥ በሆዶ ሲፈታ ሰው በጠፋ ሰዋት ይሆናል እኝታ። የዜጎች መበደር ሁሌም ግድ የሚለው ቴዲ አፍሮ ይላል በእርግጥም ታላቅ ነው እርሱ ታላቅ ነው እርሱ ታላቅ ነው እርሱ ታላቅ ነው ታላቅ ነው ታላቅ ነው ታላቅ ነው። ይህ የሰው ደግሬ በንም ተወደደ ብለህ እስኪ ጠይቅ። ይህን አንደኛ ከሌላው ምን ለየው ብለህ ቀኛ። ልንገርህ ስማኛ የዓይናችን ብሌን ነው ቴዲ ማለት ለኛ። ከአምባገነኖች ፊት በድፍረት የሚቆም ጀግና የማይፈራች ለያዘው አቅም በደም ከሰከዱ ከሹማን ምትግስ ፈጽሞ ማይታደም ደጃቸው የማይደርስ አሱ የማያረክስ የኢትዮጵያዊነትን ከፍ አድርጎ የሰበከ ለዘረኞች ሴራ ያልተንበረከከ ስለ እኩልነት ምንን የሚታገል ያንም አርበኛው ሆኖ የሚያገለግል የሆነ ባለድል ምሁር እጅ ሲሰጥ በሆዱ ሲፈታ ሰው በጠፋ ሰዓት ይሆናል እኝታ። የዜጎች መቸገር ሁሌም ግድ የሚለው ቴዲ አፍሮ ማለት በእርግጥም ታላቅ ነው እርሱ ታላቅ ነው እርሱ ታላቅ ነው እርሱ ታላቅ ነው ታላቅ ነው